አታስቀኝ በእናትሽ እንቴ ሊያመልጠኝ ነው ብለህ አታውቅም ሴት ልጅ ብለህም አታውቀውና ቀልዶች ብዙም ላያዝናኑ ይችላሉ። ምክንያቱም ስፔሻሊ የወለደች ሴት ላይ ሽንት አለመቆጣጠር በጣም ኮመን የሆነ ነገር ነው። ልክ ሲያስሉ ሲስቁ ወይ ከባድ ዕቃ ሲያነሱ ትንሽዬ ሽንት አብዛኛው ጊዜ ያመልጣቸዋል። ይሄም የሚሆንበት ምክንያት ልክ በወሊድ ሰዓት የዳሌ ጡንቻዎች ይላላሉ። በዛ ምክንያት የሽንት ከረጢት መንቀሳቀስ ትጀምራለች። ልክ ሽንት ሲመጣ ታመልጣለች ማለት ነው። ወንድ ላይም ሊያጋጥም የሚችል ነገር ነው። አንደኛ ወፍራም ከሆነ ብዙ ጊዜ የሚያስለው ከሆነ በአጠቃላይ የዳሌ ጡንቻ ላይ እሱም ጉዳት ከደረሰበት ይሄ የፕሮስቴት ሰርጀሪ አሰርቶ ከሆነ ወንድ ልጅም ሽንት ሊያመልጠው ይችላል። ስለዚህ እንዳይባባስ ምን ማድረግ እንችላለን? አንደኛ የምንጠጣውን ውሃ መቀነስ፣ ሁለተኛ ደግሞ ቡና፣ ለስላሳ ኦር የሚያቃጥል ነገር በበላን ቁጥር ሽንት ቶሎ ቶሎ ስለሚመጣ እነዚህ ነገሮች የሚቻለውን ያህል ማስወገድ ከህይወታችን ማለት ነው። በዋነኝነት ግን ለወንድም ለሴትም ኬግልስ ኤክሰርሳይዝ። ኬግልስ ኤክሰርሳይዝ ማለት የዳሌ ጡንቻን ማለት ነው። ልክ ሽንት የምትቆጣጠሩበትን ጡንቻ ለ10 ሰከንድ ያዝ ለቀቅ፣ ያዝ ለቀቅ። ይሄ ለግንኙነት ወንዶች ቶሎ እንዳይጨርሱ ይረዳል። ሴት ደግሞ ከወለደች በኋላ ይሄ የመላላት አይነት ነገር ያለመያዝ አይነት ነገር ከመጣ ለሱ ይጠቅማታል። ያዝ የምታደርጉት ከሽንት ውጪ ነው። እሺ እየሸናችሁ አይደለም። በቀን 3 ጊዜ ለ10 ሰከንድ 10 ጊዜ እየደጋገማችሁ በቀን 3 ትሰሩታላችሁ። ሽንት መቆጣጠር ይጠቅማችኋል፣ ለግንኙነት ይጠቅማችኋል።